በትናንትናው ዕለት በፈረንሳይ ትልቁ ሙዚየም ውስጥ እንግዲህ የተዘረፈው ነገር ምን እንደሆነ ታውቋል። መዘረፉ ብቻ አይደለም፣ ከዘረፉት በኋላ መንገድ ላይ ጥለውት የሄዱት ራሱ እጅግ በጣም ዓለምን እያነጋገረ ይገኛል። እንደምትመለከቱት ግራይንደር ይዘው ነው የገቡት። ይሄንም ስርቆት ያደረጉት ሌቦች እንግዲህ ይሄንን መሰላል ነው ተጠቅመው የገቡት እዛኛው ፎቅ ላይ ማለት ነው። ከዛ በኋላ ከገቡ በኋላ መስኮቱን በግራይንደር ነው የቀደዱት እንደምትመለከቱት ማለት ነው። ይህ ሁሉ የሆነው በ7 ደቂቃ ውስጥ ብቻ። ታዲያ ወደ ሙዚየሙ በመሰላል ከገቡ በኋላ የኮንስትራክሽን ሪፍሌክተር ሁሉ አድርገው ነው የገቡት። እጅግ በጣም ውድ የሆኑና የተለያዩ ጌጣጌጦች የሚገኙበት ክራውንን ጨምሮ በ17ኛውና በ18ኛው ክፍለ ዘመን የፈረንሳይ ንጉሶችና ንግስቶች ያረጉት የነበረውን ማቴሪያሎች ነው የሰረቁት። እንደምትመለከቱት ሙሉ ለሙሉ በዳይመንድ የተሰራውን ይሄንን ጌጣጌጥ ጨምሮ ይሄኛውንም የራስ አክሊል ጨምሮ እነዚህንም ጌጣጌጦች ያካትታል። ሙሉ ለሙሉ በዳይመንድ የተሰሩ ጌጣጌጦች ናቸው። እነዚህም ተሰርቀዋል። እንደምትመለከታቸው በዳይመንድ ብቻ የተሰሩ ጌጣጌጦች ናቸው። በጣም ውድ ናቸው ማለት ፕራይሳቸው ሁሉ አይታወቅም። ከሰረቁ በኋላ መንገድ ላይ ወድቆባቸው ጥለውት የሄዱትና የተገኘው ክራውን ይሄኛው ክራውን ነው። እንደምትመለከቱት 1354 ዳይመንዶች በላዩ ላይ ያለው ሲሆን ወደ 56 የሚጠጉ በከበሩ ድንጋዮች ያጌጠና በወርቅ የተሰራ ነው። ይሄ እንግዲህ ሲያመልጡ መንገድ ላይ ጥለውት የሄዱት ብቻ ነው ማለት ነው። የሰረቁትን ነገር ደግሞ አስቡት። በወቅቱም የተጠቀሙበት ግራይንደር ይሄኛው ግራይንደር ነው። እሱንም ጥለውት ሄደዋል ከነመሰላሉስ ከነመኪናው ማለት ነው። እናም በአሁኑ ወቅት የፈረንሳይ ፖሊሶች እንደተናገሩት ከሆነ እጅግ በጣም ፕሮፌሽናል የሆኑ ሰዎች ናቸው። እስካሁን ድረስ መገኛቸው አልታወቀም። እነዚህንም ዳይመንዶችና የከበሩ ድንጋዮች እንዲሁም ወርቆችን አቅልጠውና ለየብቻ ነጥለው ወደ ብላክ ማርኬት ይወስዷቸዋል ተብሎ ይታሰባል። በምን መልኩም ትሬስ የሚደረጉ አይደሉም በዛ መልኩ ከሸጧቸው ማለት ነው። ይህም ስርቆት እንግዲህ የውስጥ ስራ ይሁን የውጭ ስራ ይሁን እስካሁን ድረስ አልታወቀም። ነገር ግን ይህንን ነገር ተግባር የፈጸሙ ሰዎች እጅግ በጣም ፕሮፌሽናል የሆኑ ሰዎች ናቸው። የፈጀባቸው ደቂቃ ደግሞ እጅግ በጣም አነጋጋሪ ነው። 7 ደቂቃ ነው ነግሬያቸዋለሁ። በዚህ ደቂቃ ውስጥም እንግዲህ ዌል ኮኦርዲኔት የሆነና እርስ በርስ የተናበበ ነገር ነው ፈጸመው ያመለጡት። አሁን ያሳያችሁ ዳይመንዶች ስንት ወርዝ የሚያደርጉ ይመስላችኋል? ወይም ስንት የሚያወጡ ይመስላችኋል? ስንት የሚሸጡ ይመስላችኋል? እጅግ በጣም ውድ ነው፣ ፕራይስለስ ነው የሚባሉት። ይህ እንግዲህ በሙዚየሙ ታሪክ ተደርጎ የማይታወቅ ነገር ነው። የታሰበበትና የታቀደበት ዌል ኮኦርዲኔት የሆነ ቴፍትና ስርቆት አድርገው እንግዲህ እነዚህ ሰዎች ማምለጥ ችሏል ማለት ነው። እስካሁን ድረስ አልተገኙም። ፖሊሶችም እንግዲህ ግራ ገብቷቸዋል። ግራይንደር በመጠቀም ብቻ እንግዲህ የዓለማችን ሴኩሪቲ የሆነና ብዙ ሰው በአንድ ጊዜ ብቻ ወደ 10,000 የሚጠጋ ሰው በቀን የሚጎበኘውን የዓለማችን ትልቁን ሙዚየም እንግዲህ በተሳካ ሁኔታ መዝረፍ ችሏል እነዚህ ሌቦች ማለት ነው። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ምን ያህል ብር ያወጣል ብላችሁ ወይም ይሸጣል ብላችሁ ታስባላችሁ? ብሩክ መልካም ቀን ይሁንላችሁ። አዲስ ነገር ካለ መለስ ይሆናል። ፎሎና ላይክ ማድረግ እንዳትረሱ። መልካም ቀን